ሶስት ነገሮች በጣም ወሳኝ ናቸው። ምን አለን? አንደኛ ሃይማኖት እምነት ማለት ነው። 2 ጥበብ፣ 3 ትህትና። ሃይማኖቱን ያጽናላችሁ፣ ጥበቡን ይስጣችሁ፣ ትህትናውን ያልብሳችሁ። የአብይ ጾም ቀናት ለምን 55 ሆኑ? ምንም እንኳን ጌታችን ኢየሱስ ክርስቶስ የጾማቸው የአብይ ጾም ቀናት 40 ቢሆኑም አባቶቻችን ሐዋርያት ግን 15 ቀናትን ጨምረውባቸዋል። ይሄም ምክንያቱ ለምንድነው ቢባል ምንም እንኳን ቅዳሜና እሁድን ከጥሉላት ምግባት ብንከለከልባቸውም በሰዓት ተወስነን የማንጾማቸው ስለሆኑ በአብይ ጾም ውስጥ ያሉትን 15 ቅዳሜና እሁድ ለማካካስ ተብለው 15 ቀናት ጭማሪ በመጀመሪያውና በመጨረሻው ሳምንታት ላይ ስለተጨመሩ አብይ ጾም 55 ቀናት ሆኗል። ሰዓትን በተመለከተ ፍትሐ ነገሥቱ አስቀምጦታል። የቤተክርስቲያናችን የሥርዓት መጽሐፍ ነው። ለምሳሌ አርብና ረቡዕን እስከ 9 ሰዓት ብሎ አስቀምጧል። በአብይ ጾም ውስጥ ያለውን ደግሞ ሲናገር ለምሳሌ ጾመ ሕርቃልን እስከ 12 ሰዓት የመጀመሪያው ሳምንትን እስከ 12 ሰዓት እንዲንጾም ያዛል። ከዛ ቀጥሎ ከቅድስት ሰኞ እስከ ኒቆዲሞስ አርብ ድረስ ያለውን እስከ 12 ሰዓት ይልና ሰሞነ ሕማማትን እስከ 13 ሰዓት ይላል። 13 ሰዓት ድረስ ማለት ነው። ይሄ ከዋክብት እስኪታዩ እስከ ምሽቱ 1 ሰዓት ይላል። ፀሐይ እስክትጠልቅ ወይም ጨረቃ እስክትታይ ድረስ ይልና ከዋክብት እስኪታዩ ብሎ ያስቀምጠዋል እስከ 1 ሰዓት። ማዕከሉ ግን አሁን አንዳንድ ሰው እንግዲህ እስከ 1 ሰዓት እያለ እስከ 9 ሰዓት የጾመ ሰው ሲነቅፍ በጣም ያሳዝናል። ግን እስከ 1 ሰዓት ነው የሚለው። አንዳንዴ የ5ኛ ክፍል ተማሪ የ3ኛ ክፍል ተማሪው ላይ ትንሽ ሊንጠባረርበት ይችላል። ግን የ8ኛ ክፍል ተማሪ አጠገቡ ካለ ዳው ዝም ሊል ይችላል። እና ከፍ ያሉትን ማሰብ መቻል አለብን። እስከ ምሽቱ 1 ሰዓት ነው የሚለው ስርዓቱ ማለት ነው። ግን እንደ አቅማችን አባቶቻችን የሰሩት ስርዓት አለ። የጾም ማዕከሉ ሰዓቱ ምንድነው ሲባል የጾም ሰዓት የሚገድብልን ቅዳሴው ነው። ምእመናን የጾም ቅዳሴ ቅዳሜና እሁድ ካልሆነ በስተቀር ከሰዓት በኋላ ነው እንደምታውቁት። ስለዚህ ከቅዳሴ በኋላ ጾሙ ያበቃል። የዕለቱ ጾም ያበቃል። የጥላት ምግብ አንመገብም፣ ግን የጾም ምግብ መመገብ እንችላለን። አወጀች ቤተክርስቲያን በሰላም ግቡ ብላ ካሰናበተች በኋላ ስጋው ደግሞ ካቀበለችና የቅዳሴ ጠበል ከሰጠች በኋላ ከዛ በኋላ ሰው መብላት ይችላል። እንደ ፈቃዱ መቆየትም ይችላል። ለምሳሌ ቅዳሴ የሚያበቃው 9 ሰዓት ከሆነ ከ9 ሰዓት በኋላ እንዲጾም አይገደድበትም፣ የትሩፋት ካልሆነ በስተቀር። ቀደም እንዳልነው የግል በራሱ ወስኖ ለሌላ ሰው ሳይናገር ሳያውጅ እኔ እኮ እስከ ምሽቱ 1 ሰዓት ነው መጾመው ሳይል መጾም ይችላል። ከ9 ሰዓት በኋላ ግን ተፈቷል ማለት ነው። ለምሳሌ የጅቡቲ ቅዱስ ገብርኤል ቤተክርስቲያን በቅዱስ ሲኖዶስ ተወስኖላቸው በሙቀቱ ምክንያት በአብይ ጾምና በከሰዓት ቅዳሴ የሚገቡት 4 ሰዓት ነው። ከጠዋቱ 4 ሰዓት ነው ቅዳሴ የሚገባው። እኛ እዚህ ሩብ ጉዳይ ለ7 ነው የምንገባው አዲስ አበባ። ሌሎቻችሁም ደግሞ እንደየሀገሩ ሁኔታ ልታስቀምጡ ትችላላችሁ። ሩብ ጉዳይ ለ7 ድረስ ይቆያል። ከዛ 9 ሰዓት 10 ሰዓት ይወጣል። እዛ 4 ሰዓት ይገባሉ፣ 6 ሰዓት ይወጣል። በጣም ሙቀቱ ኃይለኛ ስለሆነ ስለዚህ የጅቡቲ ምዕመናን የከሰዓቱን ጾም እስከ 6 ሰዓት ድረስ ነው የሚጾሙት ማለት ነው በቀኖና ቤተክርስቲያን። ከ6 ሰዓት በኋላ ግን የትሩፋት ነው። ሊቆዩ ይችላሉ፣ ላይቆዩም ይችላሉ። ስለዚህ እስከ ስንት ሰዓት ነው የምንጾመው ለሚለው አጥቢያችን ላይ የሚቀደሰው ቅዳሴ ነው ሰዓቱን የሚወስንልን። ስንት ሰዓት ነው የሚወጡት? በዛ ምክንያት ባለንበት ቦታ ሆነን ሰዓቱን ጠብቀን መጾም አለብን። ፍትሐ ነገሥቱ ግን ይህን ጭቅጭቅ ሲዘጋው ይበላል አይበላም እስከ ስንት ሰዓት ነው የሚለውን ጭቅጭቅ ሲዘጋው እንደዚህ ይላል። አንቀጽ 15 ላይ ቢቻላችሁስ ከዚህም አብዝታችሁ ጾሙ ይላል። አሁን አንድ ሰው እስከ 9 ነው እስከ 6 ነው የሚል ክርክር ቢነሳ 9 ነው የሚነዛው። ከቻላችሁ ከዛ አብልጣችሁ ጾሙ። በጾም ምክንያት ጠብ ክርክር ቢሆን መጾም ይገባል። ለጾም አድልታችሁ ወስናችሁ መጾም ይገባል። ከመብላት መጾም ይሻላል ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ተወጽዋት ሰዓት እንተባት ይወርድ መንፈስ ቅዱስ መልተ ሰማያት ወይጼልሉ ለዝንቱ መስዋዕት ወይ ቄድሶ በጽሞና ወፍራት ቆሞ ጸሉ ከመሰላሙ ለእግዚአብሔር ያሉ ዘውተው
የመጀመሪያው ክፍል ግብአተ መንጦላይት ይባላል ሲበሉ ወይም የዝግጅት ቅዳሴ ይባላል። በዚህ ክፍል ላይ ካህናተ ቤተ ክርስቲያን ውስጥ ገብተው ጸሎት የሚያረጉበት ነዋያቱ መሟላታቸውን የሚያረጋግጡበት ምእመናን ወደ ሥርዓተ ቅዳሴው መግባታቸውን የሚፈትሹበት ክፍል ሲሆን ልክ ይሄንን አድርገው ከጨረሱ በኋላ ልብሰ ተክህኗቸውን ዲያቆናት በቀሳውስት ቀሳውስት ከነሱ በክብር በስልጣን ከፍ ያሉ አበው ሊቃነ ጳጳሳት ቆሞሳት ካሉ አስባርከው ነው የሚያደርጉት። አስባርከው ማንኛውም ክህነት ያለው ሰው ልብሰ ተክህኖ ስላደረገኘ ብቻ ዝም ብሎ መልበስ አይችልም። አስባርኮ ነው ማግኘት ማድረግ የሚችለው። ይሄ ስርዓት ነው። ከውስጥ ነው ስርዓቱ የሚጀምረው። ክርስቲያኖች ልክ አስባርከው ሲያደርጉት ራሱ ዝም ብሎ ያደርጉትም ይለኩታል። ምን ያደርጉታል? ስሙ በደንብ ይጠቅማቸዋል። ይለኩታል። ሲለኩት ልክክ እንዲልባቸው ነው የሚፈልገው። ከእግራቸው ከፍ እንዲልም አይፈለግም። ከእግራቸው በጣም እንዲረዝምም አይፈለግም። ለምን እንደሆነ ታውቃላችሁ? እነሱ የሥጋ ምሳሌ ናቸው። የሚለብሱት ልብሰ ተክህኖ የመለኮት ምሳሌ ነው። ቢያጥር በተዋህዶ መለኮት እጥረት አለው፣ ቢረዝም በተዋህዶ ውስጥ ትርፍ ነገር አለው የሚል ሕጸት ስለሚኖርበት ሙሉ ልክክ እንዲል ነው የሚፈልገው። እንዲህ ስንዱ የሆነች ቤተክርስቲያን ውስጥ ነው ያላችሁት። ጥንቅቅ አድርጋ የምታስተምር ማለት ነው። ይሄ ደንቃቸዋል እንዴ? የሚለብሱት መንጦ የሚለብሱት ልብሰ ተክህኖ ላይ ያሉት ካባ ላንቃ እንኳን እኮ ምሳሌ አላቸው። ጾምን የሥጋ ረሃብ ነው። እስቲ ጾም በሉ። የሥጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ቤተክርስቲያን እንደዚህ ነች። ለነፍሳችን ነው የምታስበው እንደሚጠቅመን ስለምን። አንድ ሰው በጣም የመጨረሻ ህመም ላይ ቢሆን መድኃኒት እየወሰደ ጾም አይባልም አይደለም። ህመሙ ግን ለሞት የሚዳርግ ከሆነ የማይተርፍ መሆኑን ስታውቅ ቤተክርስቲያን እስኪሞት ድረስ ይጹም ትላለች። ትንሽ ስንቅ ቢያቆይ ለራሱ አውቆ ለመጾም ይርዳል። የጾሙ የመጀመሪያው እሁድ ዘወረደ ይባላል። ይህ የመጀመሪያ ሳምንት በሲኦል ተጥለው በአጋንንት እየተቀጠቀጡ የአምላክን መውረድ የተስፋይቱን ቀን ይጠብቁ የነበሩ ነፍሳት የተስፋቸው ጅማሬ ሰማይና ምድር የማይችለው የክብር ባለቤት የሆነ አምላክ ከሰማይ ሰማያት መውረዱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የመወለዱ ነገር ይታወስበታል። ስለዚህ ነው ዘወረደ መባሉ። በዚህ ሳምንት ከቀዳሚ ነቢያት አንዱ ሊቀ ነቢያት ሙሴ የሚታወስበታል። ይህን የጾም ሳምንት ጾመ ሙሴ ወይንም ሙሴኒ ተብሎ ይጠራል። የሁዳዴ ጾም የመጀመሪያው ሳምንት። ሁለተኛው የአብይ ጾም እሁድ በቤተ ክርስቲያን ሥርዓት ቅድስት የሚል ስያሜ ያለው። ቅድስት ማለት ልዩ ማለት ነው። ይህ ሳምንት ልዩ ሳምንት ነው። ልዩ ቅዱስ የሚያደርገው ኢየሱስ ክርስቶስ ጾምን የጀመረበት ዕለት ስለሆነ ነው። በዚህ ዕለት ስለ እግዚአብሔር ቅድስና ይወሳል። ሦስተኛው ሳምንት ምኵራብ ይባላል። የጸሎት ቤት። በየሰንበቱ ሕዝቡ ሁሉ በምኵራብ ይሰበሰብ ነበር። ጌታችን ኢየሱስ ክርስቶስ አይሁድ በሚሰበሰቡበት ምኵራብ እየገባ ወንጌልን ያስተምር፣ ሕሙማንን ይፈውስ ነበር። ይህ ሳምንት ጌትነቱ የሚነገርበት ሳምንት ነው። ጌታችን ኢየሱስ ክርስቶስ በምኵራብ ገብቶ በቤተ መቅደስ የሚሸጡትንና የሚለውጡትን አባሮ ቤቴ የጸሎት ቤት ትባላለች ብሎ የቤቱን ክብር የእርሱን ጌትነት የገለጸበት ዕለት ናት ምኵራብ። አቤቱ ጌታ ሆይ ዛሬም አለንጋህን ያዝና መቅደስህን አጽዳ። የበግ ለምድ የለበሱ ተኩላዎች በክርስትና ስም በመቅደስህ ሻጭና ለዋጭ ሆነዋልና አለንጋህን ይዘህ መቅደስህን አጽዳ። እውነተኛ አምላካችን ጌታችን ኢየሱስ ክርስቶስ ሆይ የገሊላ አውራጃ በምትሆን በቃና በጠሩ ጊዜ ወደ ሰርግ ቤት ይሄድ ውሃውንም ባርከ ጠጅ ያደረክላቸው በፊት የተቀመጠ ይህንንም ወይን እንደ እነርሱ አድርገው አሁንም ባርከው አክብረው ማንጻውም ሁል ጊዜ የሥጋችንና የነፍሳችን የልቦናችን ሕይወት ይሆን ዘንድ አብ ወልድ መንፈስ ቅዱስ ወይ ከእኛ ጋር ኑር። ለተድላና ለደስታ የሚሆን ወይኑንም ለበጎ ነገር ምላው። ለሕይወትና ለመድኃኒት ለኃጢአት ማስተሰሪያ ለማስተዋልም ለደህንነትም ለመንፈስ ቅዱስም ምክር ዛሬም ዘወትርም ለዘላለሙ አሜን። ንጾታይም ወበረከት ለለይሰቱም ደምከ ክቡር አላሲዮን በአማን አሜን።
ብሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዔ ወመጽሔ ኩልነ ብሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዔ ወመጽሔ ኩልነ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም ጸልዩ አበዊየ ላዕለ ዝንቱ መስዋዕት እግዚአብሔር ይስማዕከ ኩሎ ዘሰአልከ ወይትወከ መስዋዕተከ ወቁርባነከ ከመ መስዋዕተ መልከ ጼዴቅ ወአሮን ዘካርያስ ካህናተ ቤተ ክርስቲያኑ ለበጉ መስዋዕተ አቤልን ዕጣነ ዘካርያስን የተቀበለ አምላካችን እኛንም መስዋዕታችን ጸሎታችን እስከ ንዋየ ሰማይ ይቀበልልን፣ ያሳርግልን፣ ነፍሳተ ሙታን ይማርልን፣ ሕያዋን ይጠብቅልን። አቡነ ዘበሰማያት ተዘከረኒ ኦ አቡየ ካህን በጸሎትከ ቅድስት እግዚአብሔር ይቀባል ክህነትከ ወይትወከፍ መስዋዕተከ ወቁርባነከ በብሩህ ገጽ ስምር እግዚኦ አምላኬ ከመ ታድኅነነ ስምር እግዚኦ አምላኬ ከመ ታድኅነነ ስምር እግዚኦ አምላኬ ከመ ታድኅነነ እግዚአብሔር ይፍታ፣ እግዚአብሔር ይባርክ።